እንግዲህ እውነት ለመናገር አሁን እዚህ ጋር የመጀመሪያው ቤት እነኚህ ህፃናትን ይዛ ጎዳና ላይ ነበረች። ከዚህ ቀጥሎ ቀጣይ ቤትም በተመሳሳይ ላስቲክ ቤት ፈጥረው ህገወጥ በሆነ መንገድ ጎዳና ላይ ያሉትን ተጠቃሚ ያደርገናል። እዚህ ግቢ ውስጥ ከላይ ከጀርባ የምትመለከቷት አረጋውያን ደረጃ ወደ እድሜያቸው ከፍ ያሉ ጧሪ የሌላቸው ቀባሪ የሌላቸው እናት ናቸው ተጠቃሚ ያደረግነው። ማዕድ ማጋራታችንም ቤት እድሳታችንም የራሱ የሆነ መስፈርት ያለው በስታንዳርድ መሰረት የከተማ አስተዳደሩ ባስቀመጠው አቅጣጫ መሰረት የሚመሩ ናቸው። የቤት ግንባታውን በዛው ልክ የከተማ አስተዳደሩ የህንፃ ግንባታ ዲዛይንንና ቀለምን ያስጠበቀ ረጅም እድሜ እንዲኖራቸው ተደርጎ በተሻለ ጥራት በተሻለ አመራርነት የሚገነቡ ቤቶች ናቸው። እንደ ከዚህ ቀደሙ ሆይ ተብሎ ቆርቆሮ የሚቀየር ወይ ደግሞ የሆነ ቀለም ቅያሬ ሳይሆን ቀለሞቹም ማቴሪያሎቹም ስታንዳርዱን በጠበቀ መልኩ ለወገኖቻችን እንዲተላለፉ ተደርጎ የሚሰራ ነው ማለት ነው። የፕላን ስኬት